ሰላም ወደ የቻናል ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። ባለፈ ቪዲዮ እንዴት አድርገን ባይናንስ ተጠቅመን ወደ 1x ዲፖዚት እንደምናደርግ አይተን ነበረ። ዛሬ ደግሞ እንዴት አድርገን በዶላር መጫወት ፈልገን እንዴት ዲፖዚት እንደምናደርግ እናያለን ማለት ነው። እስከ መጨረሻ አብራችን ቆዩ። ባለፈው ሳምንት እንግዲህ እኔ ያሳየኋችሁ እንግዲህ በባይናንስ ላይ በዶላር ገዝተነው 1x ላይ ግን ዲፖዚት ስናደርግ በብር ነው ያደረግነው። በብር እንዲያደርግልን በብር እንድንጫወት ነው ያደረግነው። አሁን ግን ባይናንስ ላይ ኦሬዲ ዶላር ገዝተናል። በ1x ላይም በዶላር መጫወት ፈለግን እንበል። ስለዚህ በዶላር ዲፖዚት ለማድረግ ደግሞ ምን እናደርጋለን ማለት ነው። እዚህ ጋር ይታያችኋል። ከላይ ያለው ሜኑ የሚለውን እንጫናለን። ይሄን እንድትጫን እዚህ ጋር ይታያችኋል ምልክት ማደርግበት ማለት ነው። እዚህ ጋር ብር የሚለው ማለት ነው። እዚህ ጋር አዘር ከረንሲ እናደርገዋለን። አሁን ለምሳሌ አድ ከረንሲ ቢለው አሁን ለምሳሌ አድ ከረንሲ እዚህ ጋር ገብተን አድ ከረንሲ እንለዋለን። አድ ከረንሲ እንለው በምንድነው እዚህ ጋር መጫወት የፈለግነው? አሁን ባይናንስ ላይ ዩሮ ከገዛን ዩሮ እንመርጣለን። እዚህ ጋር እኛ ግን ባይናንስ ላይ ዶላር ስለገዛን ዶላር መጫወት እንፈልጋለን እንለዋለን። USD እዚህ ጋር አድ እንለዋለን። እዚህ ጋር ባይ ዲፎልት አካውንት ያለው የት ነው? ሜን አካውንቱ ማለት ነው። ሜን አካውንት ያለው በብር የምጫወትበት ላይ ነው። አሁን የምፈልገው እኔ በዶላር መጫወት ፈልጋለሁ ካልኩ USD የሚለው ማለት ነው። USD የሚለው ላይ አደርገዋለሁ። ከዛ ሴቭ እለዋለሁ ማለት ነው። ከዛ ቀጥታ ወዴት ገባ ማለት ነው? በዶላር ወደምጫወትበት አካውንት ገባ ማለት ነው። ከዛ እንዲህ መልሼ አያችሁት እዚህ ጋር $0 ይላል። ምንም ዶላር ዲፖዚት ስላደረኩ ማለት ነው። ዲፖዚት አደራረጉ ተመሳሳይ ነው። ተመሳሳይ ስለሆነ ምንም መድገም አያስፈልግም ማለት ነው። እዚህ ጋር አካውንት እዚህ ጋር ስላስተካከል ነው። በፊት በብር ስለነበረ በዶላር የነበረ በባይናንስ ወደዚህ 1x ሲመጣ በብር ስላደረግነው በብር ተመንዝሮ 1000 ሆኖ ገብቷል። አሁን ግን በዶላር ዲፖዚት አድርግልኝ ስላልኩት በ1x ላይ ቀጣ ዶላር ብቻ ነው ዲፖዚት የሚያደርግልኝ ማለት ነው። እንዲህ አድርገን ዲፖዚት ካደረግን በኋላ በፈለግነው ከፈለግን በዶላር ካልፈለግን ደግሞ በብር መጫወት እንችላለን። እኔ አሁን ያለኝ በብር አለኝ እንዳያችሁት 1800 ብር ስላለኝ ያንን እንዴት አድርጌ ዊዝድሮ እንደማደርገው አሳያችኋለሁ። እዚህ ጋር ልመለስና ሴቭ ልበለው። አሁን እኔ ይሄንን ብር ማለት ነው ማውጣት ፈልጋለሁ። እንዴት አድርጌ ነው ማውጣው? እዚህ ጋር ሜኑ የሚለውን እንገባለን። እሱን ለማውጣት ምን እንደምናደርገው እዚህ ጋር የፕሮፋይል ምልክት የሰው ምልክት ያለበት በቀኝ በኩል ያቺ አንድ የነካና ከዛ ሜክ ዲፖዚት ዊዝድሮ ፈንድ ለዋለሁ ማለት ነው። ዊዝድሮ ፈንድ አድርገው ዊዝድሮ ማውጣት ስለፈለኩ ማለት ነው። ቀጥታ ወዴት እንደሚወስደኝ ላሳያችሁ። አያችሁ ዊዝድሮ ለማድረግ ቪዛ አለ፣ ማስተር ካርድ አለ። እነዚህ ዓለም አቀፍ እንትኖች ስለሆኑ ካለን ጥሩ። ኢትዮጵያ ያለን ግን ይሄን ለኛ ስለማይሆን ወዴት ነው የምናደርገው? ወደ ኢዋሌታችን ወደ ባይናንስ ባለፈው አለ የገዛንበት አለ አይደል? ባይናንስ አካውንታችን ወደዛ እናደርገዋለን። እዛ ሄደን ደግሞ በብር እንሸጠዋለን ማለት ነው። በብር ስንሸጠው ልክ እኛ እንደገዛ ነው ማለት ነው። ያንን ዶላር የሚገዙን ሰዎች ይገዙናል ነው። ልክ እኛ እንደገዛናቸው ያለን ዶላር ደግሞ ለሰዎች እኛ በዛ መሸጥ እንችላለን ማለት ነው። ከዛ ቀጥታ ወደ አካውንታችን እያስገባን ነው ማለት ነው እንጂ ቀጥታ ወደ አካውንታችን ወደ ባንክ አካውንት ወይም ወደ ቴሌብራችን አይቻልም። እዚህ ጋር ይታያቸዋል። ባንክ ትራንስፈር አብሲኒያ ዲአክቲቬት ሆኗል። ሁላቸውም አይሰሩምና አሁን የምን ልበለው? ባይናንስ ፔይ ልበለው። ስንት ብር ነው ማውጣት የምፈልገው? ቢያንስ 1300 ብር ላውጣ። እዚህ ጋር ስማችን እናስገባለን። የአባታችን ስም እናስገባለን። ኢሜላችን እናስገባለን። ባይናንስ አይዲ እናስገባለን። ባይናንስ አይዲ ከየት ነው የምናገኘው? እዚህ ጋር እንወጣና ባይናንስ ላይ ገብተን ማለት ነው። እዚህ ጋር በግራ በኩል ከላይ በግራ በኩል ያለችው እዚህ አካባቢ እዚህ ጋር እናደርግና ይታያቸዋል። ዩዘር አይዲ UID የሚል አለ። ቬሪፋይድ ከሚለው ጽሁፍ በላይ ማለት ነው። UID ዩዘር አይዲ የሚለው አለ 9020 ምናምን የሚጀምረው ማለት ነው። እሱን ኮፒ እናደርጋለን። እዚህ ጋር የኮፒ ምልክት አለች። እሷ ኮፒ አድርገን ከሄድን ተመልሰን እቺ እዚህ ጋር እናስገባታለን ማለት ነው።
እዚህ ጋር ላስገባት። አያችሁ አርገን ዩዘር አይዲያችን ካስገባን በኋላ ኮንፊርም እንለዋለን ማለት ነው። እዚህ ጋር ግን ቼክ ማድረግ አለብን። እዚህ ጋር ኢሜይሉ ተሳስቶ እንዳይሆን ዩዘር አይዲን ተሳስቶ እንዳይሆን ግዴታ ቼክ ማድረግ አለብን ማለት ነው። እዚህ ኮንፊርም ልበለው እኔ። አሁን መሰጅ ተልኳል ማለት ነው። ወደ ኢሜይሌ ነው የተላከው። ወደ ኢሜይሌ ኮንፊርሜሽን ኮድ ተልኳል። እዚህ ጋር ወጥቼ እቺን ኮድ ኮፒ አድርገን እዚህ ጋር ተመልሰን እናስገባለን ማለት ነው። እዚህ ጋር ፔስት ልበለው እንለዋለን ማለት ነው። አያችሁ ቀጥታ ሪኩዌስት ክሬኤትድ ሳክሰስፉል ይለኛል። ኦኬ ልበለው። ከዛ አንደር ሪቪው ይለኛል። ቀጥታ ይገባል ማለት ነው። ከትንሽ ደቂቃ በኋላ ወደ ባይናንስ አካውንቴ ይገባል ማለት ነው። ከዛ ባይናንስ አካውንቴ ስንት ዶላር ይሆናል ማለት ነው? በዶላር ነው የሚያስገባልኝ መልሶ ማለት ነው። ያለኝ እዚህ ጋር በብር ነው፣ ግን ወደ ባይናንስ ፔይ ዊዝድሮ ስላደረኩት እዛ የሚያስገባልኝ በዶላር ነው ማለት ነው። ከዛ በኋላ ያቺን ያለችኝ ዶላር ለሚፈልጉ ሰዎች ልክ እኔ ፈልጌ እንደገዛው የሚፈልጉ ሰዎች ይገዙናል ማለት ነው። ሲገዙን እኛ የቴሌብር አካውንታችን ስልክ ቁጥራችን ሊሆን ይችላል ወይም ደግሞ የንግድ ባንክ ወይም ደግሞ የተለያዩ በኢትዮጵያ ውስጥ ያሉ የባንኮች ሂሳብ ማለት ነው እዛ ጋር እንለጥፋለን ማለት ነው። ማስታወቂያ እንሰራለን በስንት ዶላር እንደምንሸጠው። አሁን ከረንት ያለው 185 ገዛን አይደል? እኛም በዚህ ዋጋ በ185 ማለት ነው እንደምንሸጠው ማስታወቂያ እንሰራለን ማለት ነው እዛ ባይናንስ ላይ። በጣም ቀላል ነው። እንግዲህ ይሄንን ቼክ ለማድረግ እንደገባ ቼክ ለማድረግ እንውጣና ባይናንስ ላይ እንሄድ። እዚህ ጋር ባይናንስ ልምጣና ሪፍሬሽ ላድርገው። እስካሁን አልገባም ማለት ነው። ሪፍሬሽ ሳደርገው እስካሁን አልገባም። አንደር ሪቪው ላይ ነው ያለው። ትንሽ እንጠብቀዋለን ማለት ነው። አያችሁ አሁን ሪፍሬሽ አድርጌው ያው ከዚህ ጋር 500 ብር ብቻ ቀርቷል ማለት ነው። ገብቷል ማለት ነው። እዛ ሂደን ኢሜይላችን ግን ቼክ እናደርግ እንደገባ ይልክልናል ወደ ባይናንስ ኢሜይል። ባይናንስ ወደ ከፈትንበት ኢሜይላችን ፔይመንቱ እንደገባ ዊዝድሮው እንደገባ ማለት ነው ይልክልናል። እዚህ ጋር ያያችሁት ትራንዛክሽን ሪሲቭድ ሳክሰስፉል ይለኛል። 6.9 ዶላር ማለት ነው። 6.92 ዶላር ገብቷል ማለት ነው። እስኪ ወደ ባይናንስ አካውንታችን እንሄድ። እዚህ ጋር ሪፍሬሽ ላድርገው። እንግዲህ ይሄንን 7 ዶላር ማለት ነው እንዴት አድርጌ በብር ወደ ንግድ ባንክ አካውንት ወይም ወደ ቴሌብር ወይም ደግሞ ኢትዮጵያ ውስጥ ያሉ ባንክ አካውንቶች እንዴት አድርጌ እሱን በመሸጥ እንዴት አድርጌ እንደማስገባው እናያለን ማለት ነው። እሱን ለማድረግ ትሬድ ሚለውን እንገባለን ማለት ነው። ትሬድ ሚለው ከገባን በኋላ ፒ2ፒ ሚለውን እንጫናለን። እዚህ ጋር ፒ2ፒ ኤክስፕረስ ሚለውን እንጫናለን ማለት ነው። እዚህ ጋር እንደገባን እንግዲህ ኤክስፕረስ ሚለው ከነካን በኋላ ሴል ነው የምንለው ማለት ነው። እኛ መሸጥ ስለፈለግን ሴል ሚለው ከተጫን በኋላ ኦል እንለዋለን ማለት ነው። ስንት ዶላር ነው መሸጥ እንፈልገው ይለኛል። እዚህ ጋር ኦል በለው ያለኝን 6 ዶላር አድርጎታል ባይ ዲፎልት። እንግዲህ ይሄንን 6 ዶላር ነው መሸጥ እንችለው ማለት ነው። ይሄ አንድ ምናምን አስቀርቶታል እዛ ባይ ዲፎልት ሲስተሙ ለምን እንደሆነ እንጃ። እዛ ስንት ነው 6 ዶላር እየሸጥኩ ነው ማለት ነው። የ6 ዶላር ማለት 6 ዶላር የ1100 ብር ማለት ነው። እንግዲህ ይሄንን 6 ዶላር ሲሸጠው ማለት ነው ያንን የገዛ ሰው 1000 ብር 1100 ብር ያስገባል ማለት ነው። ለአንድ ዶላር ስንት ብር ማለት ነው? 183 እዚህ ጋር ይታያቸዋል። አብሲኒያ ከሆነ 180፣ አዋሽ ከሆነ 180 ብር። ስለዚህ እኔ የምፈልገው በቴሌብር ነው። በቴሌብር ሲሆን 183 አካባቢ ይገባል ማለት ነው ለአንድ ዶላር ማለት ነው። ስለዚህ ይሄንን መርጥና ስለዚህ እዚህ ጋር ይሄንን ቴሌብር ልምረጠውና እዚህ ጋር ምን ልበለው አድ ቴሌብር አካውንት ይለኛል ታችኛው። ይሄንን አካውንት ንግድ ባንክ አደረኩት አያችሁ አድ ሲቢኢ አካውንት ይለኛል። እኔ ቴሌብር ስለምፈልገው ቴሌብር ላይ አድርገውና እዚህ ላይ
እዛ አድ ቴሌብር አካውንት ይለኛል ከታች የሚታየው ማለት ነው። ስለዚህ የቴሌብር አካውንት ቴሌብር የከፈትኩበትን ስልክ ቁጥሬን እዚህ ጋር ላስቀምጥለት ማለት ነው። እዚህ ጋር አስቀምጨለታለሁ ማለት ነው። ስልክ ቁጥሬ ማለት ነው። የቴሌብር አካውንት የከፈትኩበት ስልክ ቁጥር ማለት ከዛ ኮንፊርም ለዋለሁ። ማስታወቂያ ሰርተናል ማለት ነው። ይሄንን ያለኝ $6 ማስታወቂያ ሰርቻለሁ። አይ ዊል ሴል $6 በ183.55 ብር ማለት ነው። ለአንድ አጠቃላይ 1100 ብር ይገባል ማለት ነው። ኦርደሮች እንግዲህ ፕሪቪው ኦርደር ይለኛል እዚህ ጋር ለማየት የሚፈልጉ ሰዎች ማለት ነው። ለማየት እዚህ ጋር አለ እንግዲህ እዚህ ጋር ገብተን ማለት ነው ፕሌስ ኦርደር የሚለው አለ እዚህ ጋር እሱን እንጫናለን ማለት ነው። እሱ ከነካም በኋላ ይሄን ሰውዬ ማለት ነው ሄር ዊ ጎ የሚለውን ሊገዛኝ ይፈልገዋል ማለት ነው። እንግዲህ ጠብቀዋለሁ ማለት ነው። እኔ እዚህ ጋር እየቆጠረ ነው ሰዓቱ ይታያችሁ እንደሆነ አንድ ደቂቃ ከ49 ሰከንድ ብሏል እየቆጠረ ነው። ይሄን ሰውዬ እንግዲህ ብሩ በቴሌብር ካስገባልኝ በኋላ ያሬድ የሚባለው አጋጣሚ ሆኖ ያሬድ ገብረመድህን ወልደ ገብርኤል ይባላል 1100 ብር ካስገባ በኋላ ቼክ አድርጌ ፔመንት ሪሲቭድ እለዋለሁ ማለት ነው። ከዛ ያንን ዶላር ቀጥታ ወደዛ ሰውዬ ይሄዳል ማለት ነው። እንግዲህ ይህን ሰውዬ ማለት ነው 1100 ብር ወደ ቴሌብር አካውንቴ ካስገባ በኋላ እንዳስገባልኝ ቅድም ባሳየኋችሁ ማለት ነው የፕላስ ምልክት የነበረችው ማለት ነው እዛ ይልክልኛል ማለት ነው። እኔ ደግሞ እንደገባ ቼክ በማድረግ ተቀብያለሁ እለዋለሁ ማለት ነው። ፔመንት ሪሲቭድ እለዋለሁ ቀጥታ $6 ይሄዳል ማለት ነው። ካልሆነ ግን እሱን ካላከልኝ ግን ይሄን $6 አይሄድም። ምናልባት እኔ ብሩ ወደ ቴሌብር አካውንቴ ልኮታል እኔ ግን ፔመንት ሪሲቭ ተቀብያለሁ ካላልኩ ሲስተሙ ትንሽ እንደጠበቀ እንዳላስገባሁለት ለሲስተሙ ይነገረውና ሰውየው ማለት ነው አፒል የሚል አለ አልተከፈለኝም አላከልኝም አፕሩቫል አደረገውም ካለው ሲስተሙ ባይ ዲፎልት በራሱ ይመልሰዋል ማለት ነው። ብሩ ወደዛኛው ሰውዬ ይመልስለታል ማለት ነው። ባየር ዊል ፔይ ዊዝኢን 15 ሚኒትስ ስለዚህ otherwise the order will be cancelled ከ15 ደቂቃ በኋላ ሲስተሙ ባይ ዲፎልት ያቋርጠዋል ማለት ነው። ስለዚህ ይሄን ሰውዬ በ15 ደቂቃ መጨረስ አለበት ማለት ነው። እኛ እንዲህ አድርገን እንግዲህ መውጣት ነው። በቴሌብሩ ብሩ ሲገባልን እንትን ይመጣል ኖቲፊኬሽን ሲመጣልን ወደ ቴሌብር እንደገባው ቀን እኛ ደግሞ ፔመንት ሪሲቭድ የምትለዋን እነካለን ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ትንሽ ረዘም ብሏል። እንግዲህ እንደዚህ አይነት ጠቃሚ ቪዲዮዎች ቀጣይ እንሰራላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረጋችሁን አትርሱ። ያልገባችሁ ነገር ካለም በኮሜንት ስር ጻፉልኝ።